የስርያ ጋብቻ ወይንም ሚስጥራዊ ጋብቻ ስር ማለት ሚስጥር ማለት ነው፣ ወይንም ድብቅ ማለት ነው። ስለዚህ ድብቅ ጋብቻ ወይንም ሚስጥራዊ ጋብቻ የሚባል ነገር አለ። በእስልምና ይፈቀዳል ወይ አይፈቀድም? ሐራም። አንድ ቤት አድርገው ስርያ ለአራት ይከፈላል። ሚስጥራዊ ጋብቻ አንደኛ ያለ ወኪልና ያለ ሻሂዶች የሚደረግ ጋብቻ። እንግዲህ ኒካህ ወኪልና ሻሂዶች ሊኖሩት ይገባዋል። ወኪል ማለት የልጅቱ አባት ነው። ሻሂዶች ማለት ሁለቱ ምስክሮች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ኒካህ ኢላ ቢወልይን ወሻሂደይን አሉ። ጋብቻ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። ስለዚህ የመጀመሪያው ስርያ አይነት ምንድን ነው ከተባለ ያለ ወኪልና ያለ ሻሂዶች በልጁና በልጅቱ መካከል ስምምነት ብቻ የተፈጸመ ጋብቻ። ለምሳሌ ዩኒቨርሲቲ ናቸው እንበል። ዘለቀና ሸጊቱን መጋባት ፈለጉ፣ ተዋደዱ። እሷም አባቷን ሳታመጣ እሱም ሁለት ምስክሮች ሳያመጣ ብቻቸውን ተመጡና እኔ ራሴን ድሬሃለሁ ዘልዬ ብላ ጽፋ ሰጠችው። ሸጊቱ እየተቀብያለሁ ብሎ ጽፎ ሰጣት። እሷም ሚኪሱ አደረገች ያንን የኒካህ ስምምነት። ከዛ ተጋብተናል ይላሉ። ያለ ወኪል ያለ ሻሂድ ብቻቸውን። ይሄ ኒካህ ውድቅ ነው። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይን ወፊ ሪዋየትን ኡኽራ ቃል ነቢ ሰለላሁ ዐለይሂ ወሰለም አዩማ እምረአትን ኑኪሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል ባጢል ባጢል። ነቢያችን ሰለላሁ ዐለይሂ ወሰለም ያለ ወኪልና ያለ ምስክሮች የታሰረ ኒካህ ውድቅ ነው ውድቅ ነው ውድቅ ነው ብለዋል። ስለዚህ ይሄ የመጀመሪያው ስርያ ነው። ይሄ ዝሙት ነው። ይሄ ዝሙት ነው፣ ጋብቻ አይባልም። ሁለተኛው የስርያ አይነት ደግሞ ያለ ወኪል በምስክሮች ብቻ የሚፈጸም የሆነ የጋብቻ አይነት። ለምሳሌ ዘለቀና ሸጊቱ ለመጋባት ተስማሙ። ከዚያ በኋላ እሷ አባቷን ወይንም ወኪሏን ሳታመጣ ዘልዬ ሄደና ሁለት ጓደኞቹን አመጣቸው፣ ምስክር የሆኑ ዘንድ ሻሂድ የሆኑ ዘንድ። ማንን አመጣቸው? ከበደንና ከነኩ በላቸው የሚባሉ ጓደኞች አመጣና ኑ እናንተ ምስክር ናችሁ፣ እኔ ሸጊትዬን ላገባት ነው ምስክር ሁኑኝ አላቸው። ስለዚህ ራሴን ድሬሃለሁኝ ዘልዬ አለችው እሷ። እሱም ተቀብያለሁኝ ይሄን ጋብቻ አለ። ሁለቱ ሻሂዶች ሰምተዋል። ስለዚህ በዚህ መልኩ ይጋባሉ። ይሄ ሁለተኛ የስርያ አይነት ነው። ይሄም አይቻልም፣ ሐራም ነው። ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይኒ። ነቢ ሰለላሁ ዐለይሂ ወሰለም ያለ ወኪልና ያለ ምስክሮች ጋብቻ የለም ስላሉ፣ ስለዚህ ወኪል ስላልተሟላ በምስክሮች ብቻ ኒካሁ አይጸናም። ይሄ ሁለተኛ የስርያ አይነት፣ ይሄም ኤክስ ነው። ሶስተኛ የስርያ አይነት ሶስተኛው የስርያ አይነት ደግሞ በወኪል ብቻ ያለ ምስክሮች የሚፈጸም የሆነ ጋብቻ። ይሄም ስህተት ነው። ምክንያቱም የኒካህን መስፈርት አላሟላምና፣ የኒካህ መስፈርት ወኪልና ምስክሮች ሊሟሉ ይገባል የሚለው ነው። ስለዚህ አይቻልም። ይሄ ደግሞ ምሳሌው እንዴት ነው? ዘለቀና ሸጊቱ ለመጋባት ተስማሙ። የሸጊቱ አባት መጣና ሀጎስ እሱ ምን አለ? እኔ ልጄን ሸጊቱን ድሬሃለሁ ዘልያለሁ፣ በቃ ሰጥቻለሁ ልጄን፣ እሱም ተቀብያለሁኝ አለ። ምስክሮች አሉ የሉ? ይሄም ኤክስ ነው፣ አይሆንም። ነቢያችን ሰለላሁ ዐለይሂ ወሰለም ያለ ወኪልና ያለ ምስክሮች ኒካህ የለም ስላሉ አሁንም ማለት ነው። ሶስቱ የስርያ አይነቶች እነዚህ ናቸው። አራተኛው የስርያ አይነት ደግሞ ወኪልም መጥተዋል፣ ሻሂዶችም ተሟልተዋል። ነገር ግን ምን ቀረ? ድብቅ አደረጉት። ይሄ ቤታቸውን ዘግተው እና ልዳርህ ልጄን አለው። እሺ ያለች እሷም እሱም ተስማሙ። ከዚያ ሁለት ምስክሮች ያመጣ ጓደኞቹን። ከዚያም የልጅቱ አባት ቀረበ። ልጄን ድሬሃለሁኝ አለው። ግን ግብዣ አላደረጉም፣ ድግስ አላደረጉም፣ አላሳውቁም ማለት ነው። ድብቅ አደረጉት። ይሄ ከቋንቋ አንጻር ስር ነው፣ ሚስጥር ነው፣ ድብቅ ነው፣ ወደ ውጭ ጋር ስላላወጡት። ግን የኒካህን መስፈርቶች አሟልቷል። ምንድነው የቀረው? ድግሱ ብቻ ነው። ይህኛው የኒካህ አይነት ውድቅ ነው ወይንስ አይደለም በሚለው በዑለሞች መካከል ኺላፍ አለ። ግማሽ ዑለሞች አይ ውድቅ ነው፣ ምክንያቱም ድግስ ማድረግ ስላለበት ያንን በገሃድ ስላላወጣው ስርያ ይሆንበታል። ሌሎች ደግሞ አይ መስፈርቱን አሟልቷል፣ መስፈርቱን እስካሟላ ድረስ ነቢያችን ሰለላሁ ዐለይሂ ወሰለም ጋብቻ ሲናገሩ መስፈርቶቹን ላ ኒካሐ ኢላ ቢወልይን ወሻሂደይን፣ ምስክርና ወኪል እስካሉ ድረስ ኒካሑ ትክክል እንደሚሆን ስለተናገሩ ያን ስላሟላ ትክክል ነው ብለው ተናገሩ። ስለዚህ ትክክለኛ የትኛው ነው ከተባለ ኒካሑ ትክክል ነው፣ ግን በቻለው አቅም ግብዣ ማድረግ አለበት የሚለው ነው። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ተዘወጅቱ ወላኪን ማ አዕለንት ፈቃለ ለሁ ነቢይ ሰለላሁ ዐለይሂ ወሰለም አውሊም ወለው ቢሻትን። دل هذا الدليل أن النبي صلى الله عليه وسلم ما قال له يعني أن هذا الزواج حرام، وإنما
يعني أمره أن يعلن وذلك بذبح الشاة ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰውየው መጥቶ አንተ የአላህ መልክተኛ ሆይ እኔ ኒካህ አስሬያለሁኝ ወይም አግብቻለሁኝ አላቸው። ግን ድግስ አላደረግኩም በገሃድ አላወጣሁትም አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ጋብቻ ስህተት ነው ሳይሆን ያሉት በምትችለው አቅም ሄድና ግብዣ አድርግ፣ ድግስ አድርግ ነው ያሉት። ስለዚህ ኒካሁ ትክክል ነው እንላለን። ነገር ግን ሰውየው በቻለው አቅም ግብዣ ያድርግ ነው የሚባለው። ይሄ ከሶስቶቹ የስርያ አይነቶች አይደለም። ገብታችኋል አይደለ? እንደ ቋንቋ አዎ ድብቅ ስላደረገው ስርያ ይባላል በጋር ስላላወጣው። ግን የኒካህ መስፈርቶች እስካሟላ ድረስ ከነዛ ከስርያዎች ጋር የሚካተት አይደለም። እነዛ ሁሉም ክልክል ናቸው ሶስቱ። ስለዚህ በቻለው አቅም ግብዣ ነው ማድረግ ያለበት። ስለዚህ ቅር ካለሽ ቅር የሚለው ወንድማችን ምናልባት ይሄን ከሆነ ያደረግከው የእሷ ወኪልና ሁለት ምስክሮች እስከተገኙ ድረስ ኒካሁ ትክክል ነው። ግብዣ ማድረግ ብቻ ነው። ግብዣ ደግሞ ያን ያክል የሚካበድ አይደለም። በቻልከው አቅም ታደርጋለህ። አንድ አምስት አነባበሩ ምናምን ጋግረህ በአንድ እንትን ቡና ምናምን ፈላ አድርገህ አካባቢ አመሰግናለሁኝ ግን